ሰላም ጤና ይስጥልኝ። ስሜ ዶክተር ትእዛዙ አበባየሁ ይባላል። በክብሩ መጀመሪያ ደረጃ ሆስፒታል ጠቅላላ ቀዶ ጥገና ስፔሻሊስት ሐኪም ሲሆን እንዲሁም በኩላሊት ሽንት ፊኛና በፕሮስቴት ሰብ ስፔሻሊስት ሐኪም ነኝ። ዛሬ ላወራችሁ የፈለኩት ስለ ፕሮስቴት ወይም ከፕሮስቴት ጋር ተያይዞ ስለሚመጣው ችግር ነው። ፕሮስቴት ምንድን ነው? ፕሮስቴት ማለት በፊኛ አንገት ላይ የምትገኝ የወንድ ልጅ የመራቢያ አካል ስትሆን በዋናነትም ጥቅሙ የወንድ የዘር ፍሬ ፈሳሽ ማምረት ሲሆን፣ ታዲያ ይሄ ለምን ችግር ሆነ የሚለውን ያህል ለመመለስ ብዙ ጊዜ ይሄ ችግር የሚሆነው በሚያድግበት ጊዜ ሽንት እንዳይተላለፍ የሽንት መስመር በመዝጋት ነው። ለመነሻ ያህል ለመነሳት ፕሮስቴት በምን ምክንያት ሊከሰት ይችላል የሚለውን ነገር ለማየት ያህል ይሄ ነው የሚባል አጋላጭ ሁኔታ ባይኖረውም ሁሉም ወንድ ልጅ እድሜው 50 ዓመት በሚበልጥበት ወይም በሚያልፍበት ጊዜ ይሄ የፕሮስቴት ኢጢ መጠኑ የመጨመር ገቱ ከፍ ማለት ወይም የመፋፋት ነገር ስላለው ያ በሚፋፋበት ጊዜ ሽንት እንዳይተላለፍ የመዝጋት ነገር አለው። አልፎም እድሜያቸው ከ50 ዓመት በታች የሆኑ ወንዶች ላይም ከሰት ይችላል። ይሄ ግን በጣም ድሉ ወይም ቻንሱ በጣም ጠባብ ነው። ፕሮስቴት ህመም ምልክቶቹ ምንድን ናቸው ብለን ስናይ በዋናነት ፕሮስቴት ምልክቶች ወይም የፕሮስቴት ችግር ምልክቶች ሽንት መተላለፊያውን ስለሚዘጋ ሰውየው ሽንቱን ችግሩ ያለበት ሰውዬ የደረሰበት ሰው ሽንት በደንብ ፈስ ወይ የሽንት ፍሰትን በመቆጠብ በመገደብ ሽንቱ እንደ ልብ እንዳይፈስ ያደርጋል። በዚህ ምክንያት ሽንት ቶሎ ሽንት ቤት የመሄድ ነገር ይኖራቸዋል። ምክንያቱም ሽንታቸው ቶሎ በደንብ ስለማይወጣ ብዙ ሽንት ፊኛ ውስጥ ስለሚቀር አሁንም ደጋግሞ ሽንት ቤት የመሄድ ምልክቶች አሏቸው። በዛ ምክንያት ሽንት በአግባቡ እየወጣ ስላልሆነ የሽንት ፊኛ ስለሚፋፋ ትንሽም ሽንት ወይም መጀመሪያ አካባቢ በተለይ ትንሽ ሽንት ፊኛ ውስጥ በሚኖርበት ጊዜ ያንን ሽንት ለማስወጣት ፊኛው በኃይል የመግፋትና ሰውየው ሽንት ቤት እስኪደርስ ድረስ ራሱ ሱሪውን እስኪፈታ ድረስ ራሱ የማምለጥ የማስቸኮል አይነት ነገሮች አሉት። ሌላው ደግሞ እድገቱን በጣም እየጨመረ በሚሄድበት ጊዜ በጣም የማስማጥ ሽንት እንደ ልብ ሳይወጣ ሰውየው ሽንቱን ለመሽናት በጣም የመግፋት አይነት ነገሮች አሉት። ሌላው ደግሞ የመንጠባጠብ ሸንቶ ከጨረሰ በኋላ ሱሪው ላይ የመንጠባጠብ አይነት ነገሮች አሉት። ሸንቶ ያለመርካት ወይም ሽንት አሁንም ውስጥ የቀረ አይነት ስሜት ይሰማል። ሌላኛውና ዋነኛው ደግሞ ማታ በተደጋጋሚ ከእንቅልፍ ወይ መቀስቀስ እና የእንቅልፍ ጊዜውን የእንቅልፍ ሰዓቱን የማዛባት አይነት ችግሮች ወይም ምልክቶች ይኖራቸዋል። አልፎ ደግሞ ይሄ ከፕሮስቴቱ ጋር ተያይዞ ሽንት እንደ ልብ ስለማይወጣ የፊኛ ወይም የሽንት ቧንቧ ኢንፌክሽን ስለሚመጣ ከሱ ጋር ተያይዞ በሚሸኑበት ጊዜ ሽንት የማቃጠል አይነት ነገር ይኖራቸዋል። አንዳንድ ጊዜ ደግሞ አንዳንድ በሽተኞች ላይ ሽንታቸው ላይ ደም የመቀላቀል አይነትም ሊኖርባቸው ይችላል።